ይህ ንጉሥ በጣዖት የሚያመልክ ነው። እግዚአብሔርን አያውቅም። በስደት ወደ እርሱ ግዛት ስለመጣችው ስለ ኢየሉጣ ክርስቲያን እንደሆነች እግዚአብሔርን እንደምታመልክ አምላክ እንዳላት ፈጣሪ እንዳላት ሰማ። አስጠራት። አንቺ ሴት አላት። አቤት እግዚአብሔርን ተይ፣ እኔ ያቆምኩትን ጣዖት፣ እኔ ያቆምኩትን ምስል፣ እኔ የማመልከውን ባዕድ አምልኮ አምልኪ፣ ስገጂ፣ ትሾሚያለሽ፣ ትሸለሚያለሽ አላት። ንጉሥ ሆይ ለዚህ ነገር እኔ መልስ ልሰጥህ አልችልም። ነገር ግን የ3 ዓመቱ ሕፃን ልጄ ቂርቆስ አለና እሱ መልስ ይስጥህ አለችው። ይገርማል። የዚህ ዓለም መሪዎች እኛ ያቆምነውን ካላመለካችሁ ትቀጣላችሁ፣ እኛ ያዘዝናችሁን ካልፈጸማችሁ ትገደላላችሁ ነው። እኛ የምንመክራችሁን ምክር ተግባራዊ ካላደረጋችሁ፣ እግዚአብሔርን ካላሳዘናችሁ ይህ ከሸማኔ መወርወሪያ ይልቅ እየፈጠነ ያለው ዘመናችሁ ይፈጠናል፣ በሞት ትሰናበታላችሁ ይሉናል። የሚገድል ማን ነው? የሚያድን ማን ነው? እግዚአብሔር። ያስቀመጣትን ነፍስ ሊወስዳት የሚችለው ራሱ እግዚአብሔር ነው። ሕፃኑ ቂርቆስ የ3 ዓመቱ ተጠራና መጣ። አንተ ሕፃን አለ። አቤት እኔ የማመልከውን አምላክ አምልኩ፣ ከእናት ጋር ትሾማላችሁ፣ ስጦታ ይቀርብላችኋል፣ ከፍ ከፍ አደርጋችኋለሁ አላችሁ። እኔ ክርስቲያን ነኝ አለ። ክብር ምስጋና ለእግዚአብሔር። እኔ ምንድን ነኝ? ምንድን ነኝ አለ? እኔ ክርስቲያን ነኝ አለ። ምን ማለት ነው? ክርስቶስን የማመልክ ክርስቶስ የሚባል አምላክ ፈጣሪ አለኝ። ይህንን ዓለም ፈጥሮ የሚመራ የሚያስተዳድር የእሱ ልጅ ነኝ። አምላኬን ጠንቅቄ የማውቅ እኔ ምንድን ነኝ? ክርስቲያን ነኝ። እባካችሁን መልሱ። እኔ ምንድን ነኝ? ክርስቲያን ነኝ። ክርስቲያን ማለት ክርስቶስ ያለው ነው። ክርስቶሳዊ ነው። በጥምቀት የከበረ በደመ ማኅተሙ የታተመ አምላክ ያለው ፈጣሪ ያለው መጋቢ ያለው የሚያወጣው የሚያበላው የሚያስገባው የሚያስተኛው የሚያስነሳው የሚባርከው ሥጋውን የሰጠው ደሙን የሰጠው በመጨረሻም መንግሥተ ሰማያትን የሚያወርሰው አምላክ ያለው ነው። ማን? ክርስቲያን። ክብር ምስጋና ለአምላካችን።